ወይን እኮ የላቸውም ማለች። ይህን ጊዜ ክርስቶስ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ብዙ ሰው ያሰናከለ ቃል። አንዳንድ ሰዎች ክርስቶስ እናቱን ነቀፋት ይላል። እንኳን ክርስቶስ እኔ ኃጢአተኛው እናቴን ሰው ፊት አልነቅፍም። እናትን አባትን አክብር ያለ አምላክ ይቅርና፣ ግን አንቺ ሴት ካንቺ ጋር ምን አለኝ ምን ማለት ነው? የለመንሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸብ አለኝ ማለት ነው። በምን አወቅን? በመጽሐፍ ቅዱስ አንዲት ሴት በዚህ በመጽሐፈ ነገሥት ምዕራፍ 17 ላይ ኤልያስ የተባለ የእግዚአብሔር ነቢይ በቤቷ እንግዳ አድርጋ ተቀበለች። ኤልያስ ቤቷ ሲገባ በሱ በረከት እግዚአብሔር ቤቷን ባረከው። ጥቂት ዱቄት ነበራት። ዱቄቱን ባርኮት ኤልያስ ጸልዮ 6 ወር ሙሉ ያንን ዱቄት ሲመገቡ ቆዩ። በኋላ የዚህ ሴትዮ ልጇ ድንገት ሞተ። ዮናስ የሚባለው ነቢይ ነው፣ ሕፃን ነው። የዛኔ ድንገት ሞተባት። ደነገጠች። ወደ ኤልያስ መጣች። ምን አለችው? የእግዚአብሔር ሰው ሆይ አለች። የማን ሰው ሆይ? ኃጢአቴን ለእግዚአብሔር ነግረህ ልጄን ልትገድል ነው ወይ ወደ ቤቴ የመጣኸው? ከአንተ ጋር ምን አለኝ አለችው ይላል። ካንተ ጋር ምን አለኝ ማለት ምን ጸብ አለኝ ካንተ ጋር ማለት? ከኔ ጋር ምን አለ አይደለም፣ እሱ ጸብ ነው። ከኔ ጋር ምን አለ አይደለም፣ ካንተ ጋር ምን አለኝ? ኃጢአቴን ነግረህ ልጄን ገደልክብኝ አለች። የማርቆስ ወንጌል ምዕራፍ 1 ላይ ራሱ ሰይጣን ክርስቶስ ሲመጣ ሲያየው የናዝሬቱ ኢየሱስ ሆይ የእስራኤል ቅዱሱ የእግዚአብሔር ቅዱሱ ካንተ ጋር ምን አለን? ልታጠፋን መጣህና አለ። ካንተ ጋር ምን አለን ማለት ምን ጸብ አለን ማለት። ስለዚህ ክርስቶስ ምን አላት? ካንቺ ጋር ምን አለኝ? የለመንሹን እንዳላደርግ ምን ጠብ አለኝ? ነገር ግን ይህን የማደርግበት ጊዜ ገና አልደረሰም አላት። ይህን ጊዜ ድንግል ማርያም ዞራ የሚላችሁን ሁሉ አድርጉ አለቻቸው። አገልጋዮቹ ታዘዙ። በእንስራ ሄደው ከጉድጓድ ውሃ ቀድተው ጋኑን ሙሉት አላቸው። ሞሉት፣ እስከ አፉ ድረስ ሞሉት ይላል። እኔ አገልጋዮቹን እዚህ ላይ በጣም አደንቃቸዋል። ምክንያቱም ክርስቶስ ከዛ በፊት ታምር ሲያደርግ አይተውት አያውቁም። ተራ ሰው መስሎ ነው የሚሰማቸው። ሂዱና ውሃ ቅዱ ሲላቸው ለምንድን ነው የምንቀደው አላ። ሄደው ቀድተው ሙሉ አላቸው። ሞሉ፣ እስከ አፉ ሙሉት አለ። ሞሉ። ይህን ጊዜ ክርስቶስ ወይ ውሃው ላይ አልጸለየ፣ ወይ እጁን አልነከረበት፣ ወይ አላማተበበት። አንድ ቃል ካፉ ሳይወጣ ያንን 6 ጋን ውሃ እጅግ ድንቅ የሆነ የወይን ጠጅ አደረገው አምላካችን። ቅዱና ስጡላ አሳዳሪው አላቸው። ሰጡት። በቀመሰ ጊዜ አሳዳሪው አደነቀ ይላል። ምን አይነት የወይን ጠጅ ነው ብሎ አደነቀ። ይሄ ምን አይነት መሆኑን የምታውቁት አሁን ብዙ ጊዜኛ መጠጥ የምናደንቀው ጠጥተን አናታችን ላይ ሲወጣ ነው። እቺ ነገር ኃይለኛ ነች የምንለው። እሱ ግን ምን ባለ ጊዜ አደነቀ? በቀመሰ ጊዜ። ይሄ ማለት የክርስቶስን ስራውን ስትቀምሰው እስከ ዛሬ የጠጣኸው ነገር ያስጠላል።